ታዲያ ምን ማድረግ ነበረብኝ? በአምላክ ሄደህ እስክትገለው መጠበቅ ነበረብኝ እንዴ? አሁንም ቢሆን አይመልጥኝ። በአምላክ በቃ አንቺ ደግሞ ምን ልትይ ነው? ምን ልትናገሪ ነው? ስንት ጊዜ ነው ሰው ማመን የለብሽም ማንንም ማመን የለብሽም ብዬ ነገርኩሽ። ቆይ ለምን ነው ማትበሲው? ምንድነው ችግርሽ? እኔ ምን አጠፋሁ? እንዳያገኘኝና እንዳይመጣ እኮ ነው የነገርኩት። እባክሽ ዝም በይ። ያንቺን መጃጃል ማስተናገር ነው የሰለችኝ። በአምላክ ተዋት እንጂ እሷ የእነሱን ሀሳብ ማወቅ አትችልም። ጠንቋይ ትቀልቢያለሽ እንዴ? ኧረ ተይ በፈጠረሽ፣ ጠንቋይ አትቀልቢም ነው ያልኩሽ። አንቀልም። ውይ እቺ ልጅ ግን አንድ ክትባትማ አምልጦሻል። የምን ክትባት? አብነት ተነስ ተተኛ። እንደዚህ ነው ስትቀመጥ ለቁስሉም ጥሩ አይደለም። እሺ እገባለሁ በቃ። እናንተ ግን ሂዱ መሽቷል። እንዴ ኧረ አንሄድም። በአምላክ እንቆያለን አይደል? አይ እንሄዳለን። በይ ተነሽ። እባክህ በአምላክ ቆይ እንዴት ነው እንደዚህ ነው ተታነው የምንሄደው? በቃ ወይ ይዛችሁኝ ሂዱ። ተነሽ እንሄዳለን። ከዛ እኔ ተመልሼ እመጣለሁ። እብስትዬ እውነት ደህና ነኝ። ምንም የሚያሳስብ ነገር የለም። ባይሆን እዚህ የምትቆዩ ከሆነ ግን የሚያሳስብ ነገር መፈጠሩ አይቀርም። ተነሽ። ታፈሱ አቤት እቴ ምን ነው ጥጋ ጥግ ስር መለጣጠፍ ጀመርሽ እንዴ? ምን አደረክ ደግሞ? ምንድነው ገና ተጣርቼ ሳልጨርስ ቤት የምትገታሪው? እቴ እንደው አልሰማልሽኝ ስትይኝ እኮ ቶሎ መስማቴ ነበር በኔ ቤት። ምን አባሽ ቤት አለች ደግሞ ኮተታ? አቤት እቴ በጣም ሰለችሽ አይደለ? ውይ ያው እቴ እንደው መናገር ካለብኝ ስልችት ብሎኛል። ምን ነው እቴ የሚያስደስትሽ ነገር ጠፋኩ አይደለ? አዎ እቴ አባሽ ጥፋ በግራ በቀኝ በነገር እየለበለባችሁኝ በየት በኩል ደስተኛ ልሁን? ድራሻችሁ ይጥፋ። እሺ እቴ አሁን ለምን እንደጠሩኝ ይነግሩኛል? ኧረ ተይ ታፈስተኝ፣ ተይ አታቃጥለኝ፣ ተይ። የተነሳው እንደሆነ ግን መቃብርሽን ነው የማሳልምሽ። ወይዳ እንኳን እንደው ግራ ገባኝ። ምንድን ነው ጉዱ? አሁን ማጉረምረሙን ተይና እራት አቅርቢ። ጎረምሳዋም የምትመጣ አይመስለኝም ዛሬ። ጋሽ እኮ አልመጡም እትዬ። እሺ አሁን ሂጂ አቅርቢ። ጋሽ ሲመጣ ደግሞ የራሱን ይበላል። እሺ ነይ ወዴት ነው የምትሄጂው? እራቱን አቅርብ እንጂ። እቺ የምትሄድበትም አታውቀውም ጭራሽ። ምን አይነት ምን ኧረ በስመ አብ ዝፍዝፍ። ስቃይ። እሺ ጎረምሳው አመጣሽ? መሄድ የነበረብን ቦታ ነበር፣ ለዛ ነው ያመሸነው። ኧረ በአምላክ እንዴት ተለውጣል? እባክህ ለኔ እያስረዳኝ ነው። አንቺን አይደል እንደማናግርሽ? ንቀት መሆኑ ነው። ቆይ አሳይሻለሁ። አየህ አይደለ ክብር እንደሚያውቅ ሰው ይቅርታ ጠይቂያት ብሎ እንዴት እንዳጠገበልኝ። አየህ ንቀቷን። አላየሁም። ዝም ብላሽ ነው የገባችው። ሰው ደግሞ መናገርም መመለስም ካልፈለገ መብቱ ነው። እና ገላምጣይ መግባት አለባት። ወይዘሮ ይፍቱ ለምንድን ነው ካልቀለድኩ ሙቼ ይገኛሉ የምትይው? ቆይ ለምን ከነ ክብርሽ አርፈሽ አትቀመጪ? እኔ ነኝ ክብሬን ያቀለልኩት? እናንተ ናችሁ እንጂ ሰው ፊት እያቀለላችሁኝ ክብሬን ያዋረዳችሁኝ። እንግዲህ እሱን ከባለቤትሽ ጋር ወሬ። እኔ እስከማውቀው ድረስ ይቅርታ መጠየቅሽም ሌላ ነገርም አይመለከተኝም። ለዛ ነው ገላምጣይ ስትል ዝም ብለህ የምታየው? አላየሁም አልኩሽ እኮ። አልሰማሽኝም እንዴ? እሺ ግድ የለም ትናቀኝ። ብርሃን እንደሚናፍቃት ታይቷት ይሆናል የምትመናቀንብኝ። አሳያታለሁ። ያው አቅርብ ያለው ትይ እንኳን ደስ ያለሽ። አንቺ ደግሞ እስከ ፊቴ ደናቁርት። ቆይ ምን መሆንሽ ነው? ምን ሆንኩ? ለምን ነው ሴትዮዋን እልህ ውስጥ የምታስገቢያት? ዞሮ ተጎጆ አራስ መሆኑን ታውቂያለሽ አይደል? እና ቦቅስ ስሰድበኝ ቁሜ መስማት ነበረብኝ? እንደዚህ ባታደርጊ ነው የሚሻልሽ። ለራስሽ ስትይ ሞኛት። ለራሴ ጨንቆኛል። የጥፋተኝነት ስሜት እንዲሰማኝ አታድርግ። በጣም ተረብሻለሁ። ምንድነው እንደዛ የሚሰማሽ? ለምንድን ነው ማለት? አብነት እኮ በእኔ ምክንያት ሞቶ ነበር። በአንቺ ምክንያት አይደለም። ራስሽን መውቀስ አቁም። ግን እኮ እንደዚህ አልነበረም ስትለኝ ነበር። እሺ ተናድጄ ሆነ እንደዚህ ያደረኩት። እሱ ራሱ ብዙ ባያወራ ይሄ ነገር አይፈጠርም። ስለዚህ ራስሽን አትውቀሽ። ለኔ ብሎ ነው ራሱን የጎዳው። ምንም ሆነ ምን የኔ ጥፋት ነው።